ሰላም ውድና የተከበራችሁ ተከታታዮች እንደምን አላችሁ? ለሐምዛ ጉዳይ ያልሰማ ያላየ ማንም የለም። እንደምታውቁት ሐምዛ ያለበት ችግር ሁላችሁም አይታችኋል። ለሕክምና ከ300 ሺህ ብር በላይ ተጠይቋል። ሐምዛ ደግሞ ለመርዳት እሱ ስናስብ ለሕክምናው ብቻ ሳይሆን ፈጣሪ ካለ እስከ መጨረሻው ድረስ ካለበት የህይወት ውጣ ውረድ ካለበት ሁኔታ እስከ መጨረሻው ልንቀይርለት እንፈልጋለንና በአላህ ፍቃድ ነገ ምሽት 2 ሰዓት ላይ በሙባረክ ሚዲያ ከታች ሜንሽን በማድረግላቸው አካውንት ነገ ምሽት 2 ሰዓት ላይ የገቢ ማሰባሰቢያ ፕሮግራም እናደርጋለን። ስለዚህ ሐምዛን መርዳት የምትፈልጉ ሐምዛን መደገፍ የምትፈልጉ ማንኛችሁም ግለሰቦች ነገ ምሽት 2 ሰዓት ላይ በሙባረክ ሚዲያ ላይቭ ፕሮግራም ላይ እንድትገኙ ስል በፈጣሪ ስም ጠይቃችሁ። ይህ ቪዲዮ ለብዙ ሰው ይደርስ ዘንድ የቻላችሁትን ያክል ኮፒ ሊንክ አድርጉልን። እነዚሁ ሐምዛን ይረዱታል ብላችሁ የምታስቧቸውን ቅልቦች ሜንሽን አድርጉልን። ሐምዛን ተባብረን የዑምራ ምኞቱን እንዳሳካንለት አሁንም ቢሆን ተባብረን እንደማንኛውም ሰው ጤነኛ ሆኖ ጫማ ለብሶ የሚሄድ ምኞቱን እናሳካለታለን። ወላሂ መዲና እሄዳለሁ ብሏል። እኛም ወላሂ ኢንሻአላህ ትታከማለህ፣ ትድናለህ፣ ልክ እንደ ጓደኞችህ እግርህ ድኖ ጫማ ለብሰህ ትሄዳለህ ልንልህ እንወዳለን።